ማርያም እመብዙኃን ማርያም እመብዙኃን ግሸን ደብረ ከርቤ ብዙኃን በቤተ ክርስቲያናችን ከሚዘከሩ የእመቤታችን የቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው በዓል ብዙኃነ ማርያም በመባል ይታወቃል። በዓሉ በሁለት ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡበት ቀን ሲሆን፣ ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት መሆኑ ነው። ማርያም የብዙዎች እናት ግሸን ደብረ ከርቤ ዳግማዊ ጎልጎታ ከደሴ ከተማ 82 ኪሎ ሜትር ርቀት ላይ በደቡብ ወሎ ዞን በአምባሰል ወረዳ ውስጥ በሐይቅና በመቅደላ በደላንታና በየጁ መካከል በበሸሎ ወንዝ አዋሳኝ ከፍተኛ በሆነ መስቀለኛ ተራራ ላይ የምትገኝ ገዳም ናት። የበሸሎን ወንዝ ተሻግረን ሰማይ ጥግ የደረሱ የሚመስሉትን ተራሮች ወጥተን በስተመጨረሻ መግቢያ አንድ በር የሆነ ከተራራው አናት ላይ የሚገኝ ስፍራ ላይ በእመቤታችን ቅድስት ድንግል ማርያም ስም የታነጸና ግማደ መስቀሉ የሚገኝበት የእግዚአብሔር አብ ቤተ ክርስቲያናትና ፈዋሽ ጸበል ይገኛሉ። በ1942 ዓመተ ምህረት አቡነ ሚካኤል ጳጳሰ ዘጎንደር ከዚህም ጋር መንፈሳዊ መናኝ በመባል የሚታወቁት ደገኛ አባት ያሰሩት ቤተ ክርስቲያን ይገኛል። ግሸን ይህን ያሁኑን መጠሪያ ስም ከማግኘቷ በፊት በተለያዩ መጠሪያ ስሞች ትታወቅ ነበር። በመጀመሪያም በአጼ ድልናደ ዘመነ መንግስት በ896 ዓመተ ምህረት ሐይቅ ደብረ እስጢፋኖስ ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም፣ ግሸንም በሐይቅ ግዛት ውስጥ ስለሆነች ስሟ ደብረ ነጎድጓድ ተባለች። ይህን መጠሪያ ስም እንደያዘች እስከ 11ኛው ክፍለ ዘመን ድረስ ቆየች። በ11ኛው ክፍለ ዘመን በኢትዮጵያ ነግሶ የነበረው ጻድቁ ንጉሥ ላሊበላ ከቋጥኝ ድንጋይ ፈልፍሎ የሠራው ቤተ መቅደስ በእግዚአብሔር አብ ስም ይጠራ ስለነበር ግሸንም ደብረ እግዚአብሔር ተብላ መጠራት ጀመረች። ነገር ግን በዚህ ስም በመጠራት ብዙም ሳይቆይ ስሟ ተለውጦ ደብረ ነገሥት ተባለች። ደብረ ነገሥት የተባለችውም ነገሥታቱ ይጾሙባት የክብርና የማዕረግ ዕቃዎችንም ያስቀምጡባትና የነገሥታቱ የመሳፍንቱ ልጆችም የቤተ መንግሥት አስተዳደር የሚማሩበት ስፍራ ስለነበረች ነው። እንደገና ደግሞ በ1446 ዓመተ ምህረት ኢትዮጵያዊ ፈላስፋ እየተባሉ በሚጠሩት በአጼ ዘርዓ ያዕቆብ ዘመነ መንግሥት ግማደ መስቀሉ መጥቶ በዚህ ቅዱስ ስፍራ ሲያርፍ ደብረ ነገሥት መባሏ ቀርቶ ደብረ ከርቤ ተባለች። የግሸኗ እመቤት ወላዲተ አምላክ ከደጇ በረከት ታሳትፈን፣ አሜን። እግዚአብሔር ይቀድማል፣ እኛ እንከተላለን። ማርያም